Yoshe yayole Yamaramure Yoshe yayole Siborasisa Yoshe yayole Ishe mengada Yoshe yayole Armeketime Yoshe ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደመኘልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስራይ ኃጢአት የኃጢአት ሁሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። መስቀል አብሬ Let's go!
ሰንገለቴ ፈታ ያዋቀሪ ወገለ አመስግኑ አመስግኑ ከሊቃውንቱ ጋር ናቸው አመስግኑ የደስታ ቀን ነው። እግዚአብሔርን በአደባባይ የምናከብርበት ዕለት ነው። ደስ ይበላችሁ። እግዚአብሔርን በደስታ አመስግኑ። ከሊቃውንቱ ጋር ደስ ይበላችሁ፣ አመስግኑ። አራየ እግዚአብሔር መስቀል አብርሃ በከዋክብት አሰርገወ ኢትዮጵያ መስቀል አብርሃ በከዋክብት አሰርገወ ኢትዮጵያ Afura kenta
akkaduun gooba koo addunyaa beefanee dadhaaba fakkaatan osoo naqabanee Yesus Kristos hojii moototaatii jechuun dhugaabaan hangaadhi waaditti kennee gooftaa yaadaan tokkummaa maaluuf kennee gooftaa yaadaan tokkummaa sana akka dhukkubata keetii si wajjin jirannaa. ዛሬ እጅግ የእግዚአብሔር መንፈስ ያለበት በጣም የተረጋጋ እጅግ የተዋቡ አባቶች በእነሱ ፊት ሁኜ የከተማውን ከንቲባና የከተማውን አስተዳደር ወክዬ ንግግር ለማድረግ እድሉን ስላገኘው እግዚአብሔርን እጅግ አመሰግናለሁ። የተከበራችሁ ብፁዓን አባቶች፣ ምእመናንና የክርስቶስ ቤተሰቦች ኢየሱስ በመገለጡ ክርስቶስ በመገለጡ ይሁዳና ሰማርያን አስታረቀ፣ የእርቅ አባት ነውና። እንዲሁም እየተንገላታ በመከራ ውስጥ ሆኖ ጲላጦስና ሄሮድስን አስታረቀ። በጣም በሚገርማችሁ በመስቀሉ ደግሞ ሰማይና ምድርን አስታረቀ። የሰው ልጆች ከእግዚአብሔር ጋር የታረቁት በክርስቶስ ኢየሱስ መስቀል ነው። መስቀል ለሚድኑት ኃይላችን ነው ተብሎ እንደተጻፈው ዛሬም እጅግ በሚደንቅ መዝሙርና እንዲሁም ሀገራችንን በጸሎትና በምልጃ ያቆዩት አባቶቻችን ፈጣሪ እድሜያቸውን ያራዝምና ዛሬ ለዚህ በጣም በሚደንቅ በጣም በተዋበ በዓለም ላይ በምንም አይነት መልኩ የማይገኝ ብዙ ሕዝብ የተሰበሰበበትን በዓል እየታደምን እንገኛለን። ዛሬ የምናከብረው መስቀል በዓል አዲስ ብርሃን የምናበራበት፣ ባለፈው ዓመት የተዘራውን ጥላቻን የምናስወግድበት፣ ድህነትና ኋላ ቀርነትን ተሰርዞ በአዲስ ተስፋና ፍቅር ደም ለመታየት ከፈጣሪ ጋር ቃለ መሐላ የምንገባበት ነው። የተከበራችሁ ብፁዓን አባቶች እንዲሁም የክርስቶስ ቤተሰቦች መስቀል በታሪኩ የጠፋው የሚገኝበት፣ የተደበቀው የሚገለጥበት፣ ፍቅር አብቦ ፍሬ የሚያፈራበት ነው። የሰው ልጅ በታሪኩ ብቻውን ይኖር ዘንድ አልተፈጠረም። ሰው በአንድነት ነው የሚያምረው። አንድ ሲሆን ያምርበታል። እቺ ምድር ለሁላችንም በቂ ናት። አዳማም ለሁላችንም በቂ ናት። ብዙ ብሔር ብሔረሰቦች አሉን። ነገር ግን ፍቅራችንን አጎልብተን ሀገር ማለት ሰው ነው። ሀገር ማለት ሰው ነው። ምድርና ሰማይ ተፈጥሮ ባህርም ተፈጥራ ነገር ግን ለዚህች ሁሉ የምትንከባከብና የምታቆይ ሰው ያስፈልጋል ብሎ ፈጣሪ ሰውን ፈጠረ። ሰው የተፈጠረው ከሁሉም የሚበልጥ በአስተሳሰብ የላቀ ተፈጥሮን የሚያቆይ ነው። ስለዚህ ወገኖቼ በ2016 ዓመተ ምህረት ፍቅርና አብሮነትን አጠንክረን ብሔር ብሔረሰብን አቅፈን ሁላችንም በፍቅርና በአንድነት እንድንኖር የአባቶችን ፍቅርና ምክር እንድንቀበል በጌታ ስም እለምናቸዋለሁ። አባቶቻችንም ፈጣሪ ይባርካቸው። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የዝዋይ ብርሃን ገዳም የበላይ ኃላፊ፣ የቅዱስ ሲኖዶስ አባል ክቡር አቶ ሙላቱ የአዳማ ከተማ ምክትል ከንቲባ፣ የተከበሩ አባ ገብረ መድኅን የዚሁ ታላቅ ሀገረ ስብከት
ዋና ስራ አስኪያጅ፣ የሀገረ ስብከቱ ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎች፣ የየገዳማቱና የየአድባራቱ ወጣት የሰንበት ትምህርት ቤት አባላት፣ ምዕመናንና ምዕመናት እንደዚሁ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሆናችሁ ምዕመናን ይህንን በዓል ለማክበር በዚሁ አደባባይ በዝማሬና በምስጋና ያላችሁ ሁላችሁም እግዚአብሔር አምላካችን ያለፈውን ዘመን አሳልፎ ከዚሁ ከአዲሱ ዓመት 2016 ዓመተ ምህረት ደርሰን ይህንን ታሪካዊ የቅዱስ መስቀል በዓል እንድናከብር በበዓሉ በሕይወት ተገኝተን ለእግዚአብሔር ምስጋና እንድናቀርብ እንዘምር ስለፈቀደልን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ወይንሳ መስቀለ ሞቱ ወይትልወኒ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። ይህ ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ያስተማረበት የተናገረው ቃል ነው። እንግዲህ ሰው ራሱን ካልካደ የእግዚአብሔር ሊሆን አይችልም፣ ነፍሱንም እንደማያገኝ በቅዱስ ወንጌሉ ተጽፏል። እንግዲህ መስቀል ብርሃን ነው። መስቀል የሰው ልጆች ሕይወት የተገኘበት ነው። መስቀል ሰላም ነው። መስቀል አንድነት ነው። መስቀል ኃይል ነው። መስቀል ፈውስ ነው። መስቀል ድል ዲያብሎስን ድል የምናደርግበት ነው። መስቀል የወንጀለኞች መቅጫ ነበረ ከክርስቶስ በፊት። ነገር ግን ክርስቶስ በመስቀል ከተሰቀለ በኋላ በደሙ ስለቀደሰው መስቀል የአጋንንት የዲያብሎስ መቅጫ ሆኗል። አሁንም በመስቀሉ ኃይል የሚፈታተንን ዲያብሎስ ቀጥቅጦ ያጥፋልን። በመስቀሉ ኃይል ጨለማውን ገፎ ብርሃኑን ሰጠ። በመስቀሉ ኃይል ችግሩን አስወግዶ ሰላሙን ያጎናጽፈን። እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። እንኳን በሰላም አደረሰን አደረሳችሁ። በዓሉ የተባረከ የሰላም የፍቅር የበረከት በዓል ያድርግልን። አምላካችን ይባርከን ይቀድሰን። የተባረከ የተቀደሰ በዓል ያድርግልን። በዚሁ ታላቅ በዓል የተገኛችሁ ሁላችሁንም ዘርዝሬ እንዳልናገር ሰዓቱ ስላለፈ ብፁዕነታቸውንም ጠቅለል አድርገው መልዕክት ስላስተላለፉ
አሁንም እኔም እንደዚሁ ወደ ማስተላለፍ ብፈልግም ሰዓቱ ስለማይበቃ ወይም ስላለፈ እኔ እንደዚሁ እንኳን በሰላም አደረሰን አደረሳችሁ ለማለት ነው። እንኳን ደስ አላችሁ ለማለት ነው። ልጆቻችን የሆነ በዓል፣ የሰላም በዓል፣ የፍቅር በዓል፣ የአንድነት በዓል፣ የአብሮነት በዓል፣ በጋራ የምናከብረው በዓል፣ የአደባባይ በዓል፣ ህዝባዊ በዓል፣ ብሔራዊ በዓል፣ ታላቅ በዓል ይህንን ሁላችንም ሰው በመሆናችን የሰውነታችን መገለጫ የክብራችን መገለጫ ሁላችን ደስ የሚያሰኝ በዓላችን ብሔራዊ በዓል እንኳን በሰላም አደረሰን አደረሳችሁ። ዓመታዊ ክብረ በዓል ስለሚከበር በዚያን ቀን ሁላችሁ እዚያው ተገኝታችሁ በፍቅር በአንድነት በዓሉን በጋራ እንድናከብር መስከረም 22 የመልአኩ የቅዱስ ዑራኤል ዓመታዊ ክብረ ዓመታዊ ክብረ በዓል ስለሚከበር በዚያን ቀን ሁላችሁ እዚያው ተገኝታችሁ በፍቅር በአንድነት በዓሉን በጋራ እንድናከብር መስከረም 22 የመልአኩ የቅዱስ ዑራኤል ዓመታዊ ክብረ Get
ዮሼ